ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። በጋምቤላ ክልል የሰዓት እላፊ ገደብ ተጣለ። የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግሮች ባለባቸው አካባቢዎች ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታውቋል። የክልሉ መንግስት ትናንት ታህሳስ 15 ቀን 2018 ባወጣው መግለጫ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊው ወቅት እንዳይንቀሳቀሱም ከልክሏል። የክልሉ መንግስት የሰዓት እላፊውን ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶች ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን ተከትሎም ነው። የክልሉ መንግስት በግጭቱ እስካሁን የስንት ሰዎች ህይወት እንዳለፈና ከግጭቱ ጋር በተያያዘ ስንት ተጠርጣሪዎችን በቁጥጥር ስር እንዳዋለ ይፋ ያደረገው ነገር የለም። በሌላ በኩል ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታውቋል። ትናንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙንም ባወጣው መግለጫ ጠቅሷል። በትግራይ ክልል የምክክር ሂደቱን በተሟላ መልኩ ማካሄድ እንዳልተቻለ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የተሻሻሉ ነገሮች ቢኖሩም እስካሁን የምክክር ሂደቱን በተሟላ ሁኔታ ማካሄድ አልተቻለም ማለቱን ዶቼ ቬሌ ዘግቧል። የስራ ዘመኑ ሊጠናቀቅ 2 ወራት የቀሩት ሀገራዊ ምክክር ኮሚሽን የትግራይ ጉዳይን ጨምሮ ባሉት ሌሎች አጀንዳዎች ላይ በጥር ወር መጨረሻ ሀገራዊ ምክክር ጉባኤ ለመጥራት ማቀዱም ተዘግቧል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ትግራይ ክልል ካለበት ነባራዊ ሁኔታ አንጻር ለምክክር ሂደቱ የተለየ ጥረት ማድረግ እንደሚያስፈልግ ስለታመነበት በዚህ ወር ተሳታፊዎችን ለመለየት አጀንዳዎችንም ለማሰባሰብ ጥረት እየተደረገ መሆኑን ገልጸዋል። አክለውም የምክክር ጉባኤው የሚመራበት የራሱ ዝርዝር የአሰራር ስርዓት እየተጠናቀቀ መሆኑን የጠቀሱት ቃል አቀባዩ አሁን ላይ ሆኖ ግን ዋናው ጉባኤ ይህን ያህል ጊዜ ይወስድበታል ብሎ መናገር ያስቸግራልም ብለዋል። በመዲናዋ ቤታቸውን ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የውሃና የመብራት አገልግሎት አታገኙም መባላቸውን ገለጹ። በአዲስ አበባ ከተማ የተለያዩ አካባቢዎች የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባችሁ የሚል መመሪያ እንደተሰጣቸው ዘገባው አመላክቷል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥም ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸውም ተገልጾላቸዋል። ይህን መመሪያ በፍጥነት ያልተገበረ ነዋሪ እንደ መብራትና ውሃ ያሉ መሰረተ ልማቶችን ይቆረጥበታል መባሉንም ፎርቹን ጋዜጣ በዘገባው ገልጿል። በደቡብ ኦሞ ምንነቱ ባልታወቀ በሽታ እንስሳት መሞታቸው ተገለጸ። በደቡብ ኦሞ በበና ጸባይ ወረዳ በተከሰተው ምንነቱ ባልታወቀ በሽታ የቁም ከብቶች እየሞቱ እንደሆነ የወረዳው አስተዳዳሪ አቶ ዮሐንስ ጋርሾ ገልጸዋል። በዚህ ምንነቱ ባልታወቀ በሽታ እስካሁን 47 የቁም እንስሳት መሞታቸውን የገለጹት አስተዳዳሪው በሽታው በሌሎች አካባቢዎች እንዳይዛመት ስጋት ላይ መሆናቸውንም ገልጸዋል። እንስሳቱ በአፍና አፍንጫቸው አረፋ መደፈቅ በጀመሩ በጥቂት ሰዓታት ውስጥ መሞታቸውንና በሞቱት እንስሳት ላይ ለማረፍ የሚሞክሩ ዝንቦች ሳይቀሩ እየሞቱ መሬት ላይ መርገፋቸውንም ተናግረዋል። የበሽታውን ምንነት ለማረጋገጥ ከሞቱ እንስሳት ላይ ናሙና ተወስዶ ወደ ጂንካ የእንስሳት ማዕከል ለምርመራ መወሰዱም ተገልጿል። የበሽታው ምንነት ተለይቶ አስፈላጊው እርምጃ እስኪወሰድ አርብቶ አደሩ የራሱን ከብቶች ከሌሎች ጋር ባለመቀላቀልና በመለየት ጥንቃቄ እንዲያደርግም ማሳሰቢያ ሰጥተዋል። በደቡብ ኢትዮጵያ ክልል የሚገኘው የደቡብ ኦሞ ዞን ከፍተኛ የእንስሳት ሀብት የሚገኝበት ሲሆን የአብዛኛው ነዋሪ ኑሮም በከብት እርባታ ላይ የተመሰረተ እንደሆነም ይታወቃል። ፕሬዝዳንቱ የውጭ ኃይሎች በቤኒን የመፈንቅለ መንግስት ሙከራ ውስጥ ተሳትፈዋል አሉ። በቅርቡ የመፈንቅለ መንግስት ሙከራ ያስተናገደችው የቤኒን ፕሬዝዳንት በመፈንቅለ
በመፈንቅለ መንግስት ሙከራው የውጭ ኃይሎች መሳተፋቸውን ደርሰንበታል ማለታቸውን ስፑትኒክ የሀገሪቱን መገናኛ ብዙሃን ጠቅሶ ዘግቧል። ፕሬዚዳንት ፓትሪስ ታሎን ጥቃቱ የተፈጸመው ስልጣን መልሰው ለማግኘት በሚፈልጉ ዓላማ ቢስ ግለሰቦች የተጠመዘዙ ጥቂት የሀገሬው ልጆች እንዲሁም በተወሰኑ የውጭ ፖለቲካዊና ወታደራዊ ባለስልጣናት ነውም ብለዋል። ይሁን እንጂ ፕሬዚዳንቱ ዓላማ ቢስ ስላሏቸው ግለሰቦችም ሆነ የውጭ ኃይሎች ተጨማሪ ዝርዝር መረጃ ከመስጠትም ተቆጥበዋል። ባለፈው ህዳር 28 ቀን 2018 የጦር መኮንኖች ቡድን በብሔራዊ ቴሌቪዥን ቀርበው ስልጣን መጨበጣቸውንና ፕሬዚዳንቱን ከስልጣን እንዳወረዱ ማስታወቃቸው አይዘነጋም። ይሁን እንጂ በናይጄሪያ አየር ኃይልና በኮት ዲቯር በተሰማሩ የፈረንሳይ ልዩ ኃይሎች ድጋፍ የተደረገላቸው ለሪፐብሊኩ ታማኝ የሆኑ የብሔራዊ ዘብ ክፍሎች የመፈንቅለ መንግስት ሙከራውን በፍጥነት ማክሸፍ ችለዋል። የአልጄሪያ ፓርላማ የፈረንሳይ ቀኝ አገዛዝን በወንጀልነት የሚፈርጅ ህግ በሙሉ ድምፅ አጸደቀ። የአልጄሪያ ፓርላማ በሀገሪቱ የነበረውን የፈረንሳይ ቀኝ አገዛዝን በወንጀልነት የሚፈርጅ ህግ ማጽደቁ ተሰምቷል። የጸደቀው ህግ 5 ምዕራፎችንና 27 አንቀጾች ያሉት ሲሆን ህጉ ታሪካዊ ፍትህን ለማግኘት ያለመ ነውም ተብሏል። ህጉ የፈረንሳይን ቀኝ አገዛዝ ወንጀሎችን በመዘርዘር ፈረንሳይ በአልጄሪያ የቀኝ አገዛዝ ታሪኳ ምክንያት ተጠያቂ መሆን እንዳለባትም ያስቀምጣል። ፈረንሳይ ለፈጸመችው ወንጀል እውቅና እንድትሰጥና ይቅርታ እንድትጠይቅም የሚያስችሉ የተለያዩ ሂደቶችንም በህጉ ደንግጎ አስቀምጧል። በተጨማሪም ቀኝ አገዛዝን ማሞገስ ወይም ማስተዋወቅን እንደ ወንጀል የሚቆጥሩ የቅጣት እርምጃዎችንም ማካተቱም ታውቋል። ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስቲን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶች መገኘታቸው ተሰማ። የአሜሪካ ባለስልጣናት በሚቀጥሉት ቀናትና ሳምንታት ውስጥ ይፋ የሚያደርጓቸውን ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስቲን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶችን ማግኘታቸውን ገልጸዋል። የኤፍቢአይ እና የኒውዮርክ የፌዴራል አቃቢ ህጎች ስለ ሰነዶቹ መገኘት ለፍትህ ቢሮ አሳውቀዋል። የፍትህ ቢሮ በበኩሉ ህጉ በሚፈቅደው ልክ ሰነዶቹን ይፋ እንደሚያደርግ ያስታወቀ ሲሆን ሁሉም ሰነዶች ለህዝብ ይፋ እስኪሆኑ ድረስ ጥቂት ተጨማሪ ሳምንታት ሊወስድ እንደሚችልም ገልጿል። የፍትህ ቢሮ እንደ አውሮፓውያኑ አቆጣጠር እስከ ታህሳስ 19 ድረስ ሁሉንም የኤፕስቲን ፋይሎች ባለመልቀቁ ከፍተኛ ትችት ቀርቦበታል። ኤፍቢአይ እና የፌዴራል አቃቢ ህጎች ተጨማሪ ሰነዶችን እንዴት እንዳገኙት በዝርዝር የተገለጸ ነገር የለም። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ